አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይህን የመሰለ የዶሮ በፍሩን አሰራር እንደሚከተለው እናያለን። እነዚህ ጋር ቅመማ ቅመሞች እኔ በዋነኛነት የምጠቀመው ሄልና ፍልፍል አስወድ፣ ቱም፣ ባብሪካ ነው። ዋና ነገር ማለት ነው። እኔ እዚህ ቤት የሚወዱት ማለት ነው። እና ፊልፊል መጅሮሽ ተጠቅሜያለሁ። ምንድነው የሚባለው? ሻጣ ለይሞን ትንሽዬ ከችብና ዝባድ አድርጌ ነው የምታበለው ማለት ነው። ድጃጁን ጊዜ ካላችሁ አዘጋጅታችሁ ከአንድ ሰዓት የበለጠ ብታስቀምጡት የበለጠ አሪፍ ነው ጣዕሙ። ሁሉም የቤቱ ሙያና የቤቱ አሰራር አለ። እኔ እንደዚህ ነው የምሰራው። ቪዲዮ መቅረጽ ስላለብኝ ነው የምቀርጽላችሁ እንጂ ግዴታ እንደዚህ ስሩ እያልኩኝ አይደለም። ግን አሪፍ ነው ብትሞክሩት ማለት ነው። በጣም አሪፍ ነው። ለምን ብዙ አመት ሰርቸዋለሁ። ለብዙ አመት የወደዱት ምግብ ስለሆነ ማለት ነው። አዲስ ጀማሪዎች፣ በተለይ አዲስ ምግብ የምሰሩ ልጆች ማለት ነው። እና ይሄን ይመስላል። አሁን ዘይቱን አደረኩኝ። ከዛ እንዳለ የነገርኳችሁን ቅመም አንድ ላይ ጨመርኩኝና ትንሽ ይሄ በጣም አሪፍ ነው ካላችሁ ልጆቹ እንደዚህ ስፓይሲ የሚወዱ ከሆነ ጨምሩበት። ትንሽ አሪፍ ነው። ከቸብ ትንሽዬ ጨው የማይቀረው እና ዝባድ ከዛ እዚህ ላይ ከላይ ገስጥሬን እና ወረጋ ዝብድ አድርጌያለሁ። ሌሙኔን ጨሙቃለሁ። ሌሙን አንድ ሙሉ ተጠቀሙ እሺ። መጀመሪያ ዶሮውን በኸልና በሌሙን ሙልጭ አድርጌ አጥቤዋለሁ። እሺ ጨው፣ ኸል፣ ሌሙን አድርጌ አጥቤዋለሁ ማለት ነው። እንደዛ አድርጌ ሚክስ አድርገዋለሁ። ለአንድ ሰዓት ወይም ለ30 ደቂቃ ብታስቀምጡት የበለጠ ጣዕሙ አሪፍ ይሆናል ማለት ነው። እዚህ ጋር ትንሽ ካሮትና ድንች ጨምሬያለሁ። ከእቃው ላይ አስቀመጥኩ። እንደዚህ ከተሻሸገ በኋላ ወደ ፍሩን ይገባል ማለት ነው። ጊዜ ለሌላችሁ፣ ሰዓት ለሌላችሁ ትንሽ ከታይ ከአልሙኒየሙ በታይ ትንሽዬው ሙቅ አድርጋችሁ ቶሎ እንዲበስልላችሁ ፍሩን ላይ ከአንድ ሰዓት በኋላ ነው አሁን እንደዚህ የወጣው ማለት ነው። አንድ ሰዓት ሸፍኛ አብስየዋለሁ። አንድ ሰዓት ሙሉ ማለት ነው። ከተገለጠ በኋላ ግን አንድ ሰዓት 30 ደቂቃ አይባልም፣ እስኪ በስልላችሁ ድረስ ታውታላችሁ። ቀይ እስኪሆን ማለት ነው ከለሩ። እዚህ ጋር ሮዜን እያበሰልኩ ነው። ነጭ ሩዝ ማለት ነው። ሩዝም አለቀ። ይኸውላችሁ ዶሮዬም አለቀ። ይሄን የመሰለ ዱጃጅ መሽዌ ሰርተናል ዛሬ። ሰርታችሁ ሞክሩት፣ በጣም ይጣፍጣል። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አመሰግናለሁ። ባይ